እሺ ተማሪዎች ሂስትሪ ፍሬሽማን ኮርስ ዩኒት 4 ላይ ደርሰናል። እዚህ ላይ የምንመለከተው እንግዲህ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ ምን ይመስላል፣ ሰክሰሽን ፕሮብሌሞቹ ምንድን ስታብሊሽ ያደረጉ፣ ሮያል ፕሪዝን እንዴት ሊመሰረት ቻለ፣ አምባ ግሼን ላይ የሚገኘው ማለት ነው። እንደዚሁም ቴሪቶሪያል ኤክስፔንሽን ምን ይመስላል በክርስቲያን ኪንግደም፣ ኢቫንግሌሽን የሚባለው አይ ዶንት ኖ ስፔል ማድረግን አላውቅም። ኢቫንግሌሽን ኢቫንጌል የክርስትና መስፋፋት በራሱ ምን ይመስላል የሚለውን ትመለከታላችሁ። እንደዚሁም ሪሊጂየስ ሪፎርሜሽን ምን ይመስላል፣ ሪሊጂየስ ሙቭመንቶችስ ምን ይመስላሉ የሚሉትን በዚህ ዩኒት ውስጥ ትመለከታላችሁ። እንደዚሁም ፖለቲካል ሶሾ ኢኮኖሚክ ዳይናሚክ ሲቲው ምን ይመስላል፣ በሙስሊም ሱልጣኔቶች መካከል እንዴት ነው አዳል ራይስ ሊያደርገው ወይ ደግሞ ሊሰፋ የቻለው፣ ትሬድ ኤክስፔንሽኑ ምን ይመስላል በሙስሊም እንቅስቃሴ ውስጥ የሚለውን ትመለከታላችሁ። እንደዚሁም ራይቨለሪ ቢትዊን ዘ ክርስቲያን ኪንግደም እና በሙስሊም ሱልጣኔት መካከል የነበረው እንቅስቃሴስ ምን ይመስላል በቀጠናው የሚለውን በዚህ ትመለከታላችሁ። ከዚህም በተጨማሪ ኤክስተርናል ሪሌሽናቸው ምን ይመስላል፣ ከኢጂፕት ጋር የነበረንስ እንደዚሁም ከክርስቲያን ኤሮፒያኖች ጋር የነበረን ምን ይመስላል የሚለውን እንመለከታለን። አስቀድመን እንግዲህ ኤቫንግል እንደዚሁም ደግሞ ሪሊጂየስ ሪፎርሜሽን እና ሪሊጂየስ ሙቭመንት ምን ይመስላል የሚለውን እንመለከታለን። ከዚህ ውስጥ ኤቫንግላይዜሽን የሚባለው ምን ይመስላል የሚለውን አንድ በአንድ የምንመለከት ይሆናል ማለት ነው። እንግዲህ ኢት ዋዝ ኤክስፔንሽን ኦፍ ክርስቲያኒቲ ይላል። ይህ ማለት እንግዲህ በዚህ ዘመን የክርስትና እምነት ከአንድ ቦታ ወደ ሌላ ቦታ በከፍተኛ ሁኔታ እየተሰራጨ የመጣበት የሄደበት ሁኔታ መጠሪያ ነው። ኤቫንግል እያለ የሚጠራው ወይ ደግሞ የእሱ መጠሪያ ነው። The church in their believers had been exist longer before expansion of Christian kingdom. እንግዲህ የክርስትና መንግስት ከመስፋፋቱ ከረጅም ጊዜ በፊት ነው አብያተ ክርስቲያናቶች አማኞች የነበሩት ተብሎ ይገመታል። እንግዲህ መንግስት ግዛቱን ከማስፋፋቱ በፊትም ነበሩ አማኞች ወይም ደግሞ ክርስትናን የሚቀበሉ ሰዎች እና የተቀበሉም ሰዎች ኤግዚስት አድርገው ነበረ። ፎር ኤግዛምፕል ሸዋን ከተመለከታችሁ እንደ ምሳሌ የሚጠቅሰው ለምንድን ነው መንግስት እዚህ አካባቢ ሳይደርስ በፊት ክርስትናን በሸዋ ነበረ ወይም ደግሞ ፎርም ሆኖ ነበረ ብሎ ይታመናል ማለት ነው። ኤርሊ ክርስቲያን ፕሌይድ ኢምፖርታንት ሮል ቱ ስፕሪድ ኦፍ ክርስቲያኒቲ ኢን ሰቨራል ኤሪያ ይላል። እንግዲህ ቀደም ባሉት ጊዜያት ክርስቲያኖች እንግዲህ በአካባቢዎች ለክርስትና መስፋፋት ትልቅ ሚና ተጫውተዋል። ህዝቡ ራሱ ወይም ኢንዲቪዥዋል ክርስቲያንስ የራሳቸው የሆነ ኢምፖርታንት ሩል ነበራቸው ወይም የራሳቸው ተጽዕኖ አሳድረዋል ወይ አድርገዋል። ፎር ኤግዛምፕል አባ ኢያሱ ሞዓ የሚባሉት ወይ ደግሞ አባ ኢያሱ ሞዓ በዚህ በሐይቅ እስጢፋኖስ አካባቢ ገዳም ወይ ደግሞ ሐይቅ እስጢፋኖስ ተብሎ በሚነገረው ገዳም አካባቢ አማካኝነት ክርስቲያኖች እንዲማማሩ እውቀት እንዲያገኙ የራሳቸውን የሆነ ሁኔታዎችን ሲያመቻቹ ነበር ወይም ደግሞ የራሳቸው እንቅስቃሴ ነበራቸው። ሌላኛው ቴሪቶሪያል ኤክስፔንሽን ኦፍ አምደ ጽዮን እንግዲህ ወዝ ሞኑመንተም ፎር ስፕሪድ ኦፍ ክርስቲያኒቲ ኢን ሜዲቫል ፔሪድ። እንግዲህ አምደ ጽዮን የግዛት መስፋፋት ኤክስፔንሽን ኦፍ አምደ ጽዮን ተብሎ የምናውቀው እንግዲህ በመካከለኛው ክፍለ ዘመን ለክርስትና መስፋፋት ትልቁ መነቃቃት ወይም ደግሞ ዋነኛ ምክንያት ነበረ ተብሎም ይነገራል ወይ ደግሞ እንደ ዋነኛ ምክንያት ይቀመጣል። ስቴት ፎርም ከሆነ በኋላ ወይም የሆነ አይነት ገቨርንመንት ፎርም ከሆነ በኋላ ኔክስት እንግዲህ አቡነ ተክለ ሃይማኖት ኦፍ ደብረ ሊባኖስ ፕሌይ ደ ኪ ሮል ሪቫይቪንግ ክርስቲያኒቲ ኢን ሸዋ ፎሎድ ባይ ኢቫንግላይዜሽን ኢን ሳውዘርን ኢትዮጵያ ኢንክሉዲንግ ሜዲቫል ዳሞት ይላል። የደብረ ሊባኖሱ አቡነ ተክለ ሃይማኖት እንግዲህ በሸዋ ክርስትና እንዲያንሰራራ ወይም እንዲያድግ አድርጓል። እንደዚሁም በመካከለኛው ዘመን ደግሞ ዳሞትን ጨምሮ በደቡብ ኢትዮጵያ ወንጌልን ለማስፋፋት ረገድ ትልቅ ሚና ነበራቸው ተብሎ ይነገራል። አቡነ ተክለ ሃይማኖት ማለት ነው። ሌላኛው ሂ ባፕታይዝ ኤንድ ከቨር ሙታለሚ ኢንቱ ክርስቲያኒቲ ይላል። ሙታላሚን አቡነ ተክለ ሃይማኖት እንግዲህ የዳሞት ንጉሥ የነበረውን ቀደም ሲል የተመለከትነው ዩኒቨርሲቲ ላይ የነበረውን በሰዓቱ ሙታላሚን ባፕታይዝ ወይ ደግሞ አጥምቀው ክርስቲያን አድርገውታል ተብሎ ይገመታል። ባይ ዘ ዳይሬክሽን ፎር ቢሾፕ ያዕቆብ ስፕሪድ ኦፍ ክርስቲያኒቲ ቱ ዲፍረንት ኤሪያ ፎር ኤግዛምፕል ኪልሃት፣ ጺላሺ፣ መርሃቤቴ፣ ወረብ፣ ሞረት፣ ዋግዳ ባሉ የተለያዩ አካባቢዎች እንግዲህ የሸዋ እምነቶችን እንዲስፋፋ ወይ ደግሞ ስፕሪድ እንዲሆን በተለያየ በክፍል ሀገራት እንዲከፋፈሉና እንዲያገኙ እምነቱ በተለያዩ አካባቢ ስፕሪድ እንዲሆን የራሳቸውን ሚና ተጫውተዋል ይላል። ኢን 13th ሴንቸሪ ዊትነስ ዲቨሎፕድ ኦፍ ሞናስቲዝም ኤንድ ሪሊጂየስ ሙቭመንት። በ13ኛው ክፍለ ዘመን አካባቢ እንግዲህ ሞናስቲዝም ምንድን ነው የሚባለው የምንኩስና ህይወት ቤዝድ ሆኖ እንዲመሰረት እንደዚሁም የሃይማኖታዊ ንቅናቄዎች እድገት እንዲደረግ የራሱ ሚና እየተጫወቱ የነበሩበት ጊዜ ነበረ። አባ አውስቶስ ኦፍ ስታብሊሽ ሂትስ ኦን ሞኒስቲክ ኮሚኒቲ ኢን ሳህሬ የሚባል አካባቢ እንግዲህ በሳህሬ በአሁኑ ኢን ዘ ፕሬዘንት ዴይ ኦፍ ኤርትራ ነው። እንግዲህ አባ አውስቶስ
የራሳቸው የሆነ የገዳም ማህበረሰብ የመሰረቱት ወይም ደግሞ ፎርም እንዲያደርጉ አዲስ የገዳም ህይወት እንዲጀምሩ ሆነ። ያም እንግዲህ የገዳም ህይወት የጀመረበትን ሁኔታ ትመለከታላችሁ። ኦኬ እነዚህ አስተምሮች እንግዲህ እያደጉ መጥተው ቲቺንጋቸው እንግዲህ ሳበዝ ወይ ደግሞ ሰንበት ኦን ሳተርዴ ሆነ። ለምሳሌ ትምህርትን ቅዳሜ ወስዶ ሰንበት አድርጎ መቀበል፣ ትምህርትን መስጠት እንግዲህ በአባ አውስጣጤዎስ ከእሑድ በተጨማሪ ቅዳሜንም እንደ ሰንበት ተከብሮ መዋል እንዳለበት ብሎ ያስተማሩት እሳቸው ናቸው ተብሎ ይነገራል። ዲቱ ኦፖዚሽን ይሄ ፊልድ ቱ ካንትሪ ቱ ኢጂፕት ይላል። ምንድነው የሆነው? በተፈጠረው ተቋም ምክንያት እንግዲህ ሀገሪቱን ለቀው ወደ ግብጽ እንዲሰደዱ ሆነባቸው። ዲቱ ኦፖዚሽን ማለት ነው። ቅዳሜን እናክብር በማለታቸው ምክንያት የተለያየ ተቃውሞ ገጥሟቸው ነበር። በአባ ውስጥ ኢትዮጵያ ትተው ወደ ግብጽ እንዲሸሹ ያደረጋቸውም ያ ነበረ ተብሎ ይታመናል። ሂዝ ፎሎወር ሰቻስ ባኪሞስ የሚባሉ እንግዲህ እንደዚሁም ደግሞ ማርቆሪዎስ እንደዚሁም ገብረ ኢየሱስ ያሉ ተከታዮች ነበራቸው። በአባ አብሲድ የሚባሉ እየተማሩ ትምህርታቸውን ለመቀጠል ከአርሜኒያ ወደ ሀገራቸው የተመለሱ የነበሩም ሰዎች ነበሩ። ወይም ቢሰደዱም በዛ ሆነው እንግዲህ ደቀ መዝሙርነታቸውን ቀጥለዋል። ወይም አርሜኒያ ወደ ኢትዮጵያ ተመልሰው ከአርሜኒያ ወደ ኢትዮጵያ ተመልሰው ማስተማር የቻሉበትን ሁኔታ ትመለከታላችሁ። ሱኒት ስፕሬድ ቱ ኢንፍራንዝ የሚባል አካባቢ እንግዲህ ወደ እንትን ይመስለኛል ወደ ባህር ዳር ወይ ደግሞ ኢንፍራንስ የሚባል እንደዚሁም ደግሞ ኖርዘርን ትግራይ አካባቢ እንደዚሁም ሀምሴን የሚባል ቦታ እንዲስፋፋ ሆነ፣ ስፕሬድ ሆነ ወይም ደግሞ በሰፊው ትምህርት ቲቺንጋቸው የነበረበት ነበረ። ኔክስት ምን እየሆነ መጣ የሚለውን ስንመለከት እንግዲህ አንቲ አውስጣጣውያን ግሩፕ ኤመርጅድ ሊድ ባይ አቀበ ሰዓት ኤንድ ሰረቀ ብርሃን ኢን ሀይቅ ሞንስተር ይላል። እንግዲህ በሀይቅ ገዳማት አካባቢ አቃበ ሰዓት እና ሰረቀ ብርሃን የሚመራ የአውስጣጤዎችን ተቃዋሚ ቡድን እንዲመሰረት ዋነኛ ምክንያት ሆነ። በእነሱ እንቅስቃሴ ምክንያት እንግዲህ ዜወር ሰፖርትድ ባይ አቡን ኤንድ ሞናርቺ በአቡኑና በንጉሱ ድጋፍ ይደረግላቸው ነበር። እነዚህ አንቲ አውስጣጦስ ግሩፖቹ ማለት ነው። እንግዲህ ሞናርቺ ኢምፕሬስድ ሰም አውስጣት ቢኮዝ ኦፍ ፌርድ ዲስፓይት ቸርች ኩድ ዲቫይደድ ሂስ ኪንግደም። እንግዲህ ንጉሱ ቀስ እያለ በቤተ ክርስቲያኖት ውስጥ የሚፈጠረው አለመግባባትና ቅራኔ እያደገ መጥቶ ነበር። በዚህ ምክንያት ግዛቱ ሊከፋፈል ይችላል ብለው ስለፈሩ ምን ማድረግ ጀመረ? እያንዳንዱን የአውስጣጤዎስን ተከታዮች ማሰር የጀመረበት ጊዜ ነበረ። ንጉሱ በሃይማኖት ምክንያት የሚመጣን ጸብ ሀገሬን ይከፋፍላል ከሚል ስጋት ወገኖቻቸውን ያስርባቸው ገባ ወይም ደግሞ ይይዝባቸው ገባ ማለት ነው። ሌላኛው ደ ክላርጂ ሪሙቭድ አውስጣጢያን ፎር ደ ቸርች ሰርቪስ ኤንድ ሴትልድ ቱ ፕሪፈሪያል ኤሪያ ይላል። እንግዲህ ካህናቱ እንግዲህ የአውስጣጦስን ወገኖች ከቤተ ክርስቲያን አገልግሎቶች አስወገዷቸው። እንደዚሁም ደግሞ እነርሱን በዳርቻ አካባቢ እንዲሰፍሩ የተደረገበት ሁኔታ ተፈጠረ። ወደ ራቅ ያሉ ሀገራት ክፍሎች ሄደው መኖር እንዲጀምሩ አደረጓቸው። አውስጣጢያን ሰስቴን ዜር ሙቭመንት ኤንድ ሞናስተሪስ ላይክ ደብረ ቢዛን ኤንድ ደብረ ሳህን ይላል። እንግዲህ የአውስጣጢያን ወገኖችን እንደነ ደብረ ቢዛን እና ደብረ ሳህን ባሉ ገዳማት ውስጥ ንቅናቄያቸው ቀጠለ ወይም ደግሞ እንቅስቃሴያቸው በዛኑ መከል ተጽዕኖ መፍጠር ገዳማት ውስጥ ሆኖ ትምህርታቸውን ማስተማር የቀጠሉበት ሁኔታ ተፈጥሮ ነበረ ማለት ነው። አባ እስጢፋኖስ ወስ ቦርን ኢን አጋሜ ይላል። እንግዲህ አባ እስጢፋኖስ በአጋሜ የተወለዱ የደቂቀ እስጢፋኖስ መስራች የሆኑት እንግዲህ አባ እስጢፋኖስ ማለት የደቂቀ እስጢፋኖስ መስራች ናቸው። እሳቸው እንግዲህ በትግራይ ውስጥ አጋሜ በሚባል ቦታ ላይ ተወለዱ። ወይም ኔክስት ሂ ስታብሊሽድ ዘ ሪጅድ ሞናስተሪ ኦርጋናይዜሽን ይላል። እንግዲህ ቀደም ሲል እሱ ምን አደረገ? ወይም ደግሞ ቅድም የተመለከትነው ጥብቅ የሆነ የገዳም ስርዓት እንዲኖር መሰረት ጣለ። አባ እስጢፋኖስ የምንላቸው ማለት ነው። ጠንካራ የሆነ የማይለወጥ ህግጋት ያለውን የገዳም ስርዓት የፈጠሩት እሳቸው መሆናቸውን ማወቅ ያስፈልጋል። ኤንድ ኢት ኢዝ ኤምፋሳይዝድ ፖቨርቲ ኤንድ አብሶሉት ሰልፍ ሰብስቴንሻል ኢኳሊቲ ኤንድ ኢንዲፔንደንስ ፎር ሴኩላር አውቶሪቲ። እንግዲህ ድህነት፣ ፍጹም ራስ መቻል እንደዚሁም እኩልነት የምንላቸው ከዓለማዊ ባለስልጣናት ነፃ ሆነው መሆንን ያጎሉት ወይ ደግሞ ያስተማሩት በገንዘብ አለመገዛትን፣ በራስ መተማመን፣ እኩል እንዲኖር እንደዚሁም ለነገስታት አለማክበር ወይ ደግሞ ለፈጣሪ መገዛት፣ ራስን መግዛት የሚሉትን እንትኖች ኢንፈሳይዝ ያደረጉት እሳቸው እንደሆኑ ትመለከታላችሁ። እስጢፋኖስ ውስጥ ኢኒሻሊ ኤብል ቱ ኮንቪንስ አፄ ተክለ ማርያም ኤንድ ሂዝ ፖስድ ቱ ትሬድ ቱ ሮያል ፓወር ኤንድ ዩኒት ኦፍ ቸርች ይላል። እንግዲህ እስጢፋኖስ ለንጉሳዊ ስልጣን ወይ ደግሞ ለቤተ ክርስቲያን አንድነት ስጋት ስላልነበረው መጀመሪያ ላይ አፄ ተክለ ማርያምን ማመንጨት ወይ ደግሞ ማሳመን ችሎ ነበረ። ወይም ደግሞ
እንዲቀበለው ማድረግ ችሎ ነበር። መጀመሪያ ላይ እንግዲህ አባ እስጢፋኖስ ለንጉሱ ስልጣን አደገኛ ናቸው ብለው አምኖ ነበረ። ነገር ግን ከተክለ ሃይማኖት ጋር ጥሩ የሆነ ግንኙነት መመስረታቸው ቀደም ሲሉ የነበሩትን እንቅስቃሴዎች ንጉሳኑ እንዳያደርጉ አደረጋቸው፣ ወይም ደግሞ ያንን አይነት ቅራኔ ከመሀላቸው ሊያጠፉ ቻሉ። መጀመሪያ ሮያል ፋሚሊዎቹ አክሰፕት አድርገዋቸው የነበረው እንግዲህ ምንም አይነት አደጋ የላቸውም ብለው አስበው ነበር። ነገር ግን ዘርዓ ያዕቆብ ዲቱ ዲስፕሩቫል ኦፍ ሪሊጅን ኢኒቲቲቭ ኦፍ ኢምፓየር ሪጀክትድ ባይ ሮያል ሱፕሪማሲ ኤንድ አውቶሪቲ ስፒሪቹዋል ማተርስ ኤንድ ሪፊውዝ ፓርቲሲፔት ዘ ኮርትስ ጁዲሻሪ ይላል። እንግዲህ በንጉሰ ነገስቱ የሃይማኖት ተነሳሽነት ባለመስማማቱ ምክንያት በተለይም ንጉስ በሃይማኖት ጣልቃ መግባት የለበትም የሚል እምነት ለንጉሱ ያለመገዛት ያክል ነበር ኮንቬሪ ትርጉም አድርገው የተቀበሉት ያንን ነበር። በዛ ምክንያት እንግዲህ ከአፄ ዘርዓ ያዕቆብ ጋር እንግዲህ ከፍተኛ ጠብ ውስጥ ገብተው ነበር በበስተመጨረሻ ሰዓት። ምክንያቱም የንጉሶች ያላቸው ሱፕሪማሲ በዚህ በሃይማኖት ወይ ደግሞ በሪሊጅን የሚተገበር አይደለም፣ ቤተክርስቲያኒቷ የራሷ የሆነ መተግበሪያ ስርዓት አላት ብለው ያምኑ ነበር። ወይም ደግሞ ከዛ አንግል ቅራኔ እንዲፈጠርባቸው የሆነውን ሲቹዌሽን ትመለከታላችሁ። ሌላኛው እንግዲህ ዘርዓ ያዕቆብ ቶክ ሃርሽ ሜዥር አጌንስት ዘ ስጢፋኖስ ኤንድ ሊጅድሊ ፎር ዘ ኦፖዚሽን ኦፍ ቬኔሬሽን ኦፍ ሴንት ሜሪ ይላል። እንግዲህ ንጉሱ ምን አደረገ? የማርያምን ክብር አይቀበሉም በሚል ምክንያት በእነዚህ ሰዎች ላይ በጣም ከባድ የሆነ ቅጣትና ግርፋት እንዲፈጸም እስከ ማዘዝ ድረስ ደርሶ ነበር። በተለይም አፄ ዘርዓ ያዕቆብ የቅድስት ማርያም ክብር ይቃወማሉ በሚል በደቂቅ እስጢፋኖስ ላይ ጠንካራ የሆነ እርምጃ እንዲወሰድ ለማድረግም ሞክረው ነበረ ንጉሳኖች ወይ ደግሞ በሰዓቱ የነበረው ኤሊቶች ማለት ነው። ናኦድ ፌቨራብል ኢንክላይን ቱ ዘ እስጢፋኖስ ይላል። ናኦድ የምንለው እንግዲህ ለደቂቀ እስጢፋኖስ ከነበሩት ንጉሳን መካከል መልካም የነበረው ንጉስ ነበር። በኋላም የመጣው ንጉስ ናኦድ ማለት ነው። ከነሱ በኋላ የመጣው ናኦድ ለነሱ በጣም ፌቨራብል ነበረ ከሌሎቹ አንጻር። ስጢፋኖሲስ ሳይቶች ሶፍት እንዲሆነ ዚር ፖዚሽን reintegrated to AOC by lifting excommunication during the Bishop ይስሐቅ። እንግዲህ ምንድን የሆነው ደቂቀ እስጢፋኖስ አቋማቸው አላወሉም። በተለይም በግጭቱ በሰዓቱ የነበረው ግጭቶች እንዲበርዱ የተጣለባቸው ውግዘት እንዲነሳላቸው የተደረገበት ሁኔታ እንግዲህ ከዋናው ቤተክርስቲያን ጋርም እንዲቀላቀሉ የተደረገባቸው ውግዘታቸው ተነስቶ ወደ ዋናው ቤተክርስቲያን እንዲቀላቀሉ የተደረገባቸው ጊዜ መጣ በስተመጨረሻ ማለት ነው። ሌላኛው እንግዲህ የምትመለከቱት ኢምፔሪያል ዘርዓ ያዕቆብ ነው። It took several measures to stabilize the consolidation of the Orthodox Church። እንግዲህ ንጉሱ በቤተ ክርስቲያን ላይ በጣም ጠንካራ የሆኑ ሜጀርመንቶችን በመውሰድ የተከፋፈለ ሀሳቦችን በማስወገድ ብዙ ስራዎችን እየሰራው እንግዲህ በኢምፔረር ዘርዓ ያዕቆብ ዘመነ መንግስት ነው። they assimilation of the pagan subject into the Christian community and the creation of religiously homogeneous society። በመስተመጨረሻም እንግዲህ አረጋዊ ተገዢዎች ወደ ክርስቲያን ማህበረሰብ ውስጥ እንዲቀላቀሉ ንጉሱ ሌላ እምነት ያላቸውን ሰዎች ወደ ክርስትና በማስገባት ሁሉንም የሀገርን ሕዝብ አንድ አይነት ሃይማኖት እንዲኖረው ለማድረግ እንቅስቃሴ የጀመሩበት ጊዜም እንደነበር ይነገራል ማለት ነው። Some of his reform where he settled the conflict among the Ethiopian clergy toward the creation of suitable church-state union። እንግዲህ ካደረጓቸው ማሻሻያዎች መካከል ወይም ከወሰዷቸው ሜጀርመንቶች መካከል በኢትዮጵያ ካህናት መካከል የነበረውን ግጭቶች መፍታት ነበረ። ምቹ የሆነ የቤተ ክርስቲያንና የመንግስት ህብረቶች እንዲፈጠሩ አደረጉ። ለምሳሌ ንጉሱ በሃይማኖት ተከፋፍለው አባቶች መካከል የነበሩትን ጠብ በማስወገድ እንግዲህ ቤተ ክርስቲያኒቷን መንግስትንም ተባብረው እንዲሰሩ ለማድረግ የሞከሩበት ሲቹዌሽኖች ተፈጥረዋል ማለት ነው። ለምሳሌ he made peace with the house of አውስጣጦስ by reviving ሰንበት or Sabbath in the Ethiopia church አለ። እንግዲህ በኢትዮጵያ ቤተ ክርስቲያን ውስጥ የቅዳሜ ሰንበት አከባበር መልሶ ሲያመጣ እንግዲህ ከአውስጣጤዎስ ወገኖች ያለውን ቅራኔ ወደ ሰላም እንዲያመጣ አደረገው። ለምሳሌ ንጉሱ ቅዳሜንም መከበር አለባት ብሎ አክሰፕት አደረገላቸው። ያ እንግዲህ ሀሳቡ ምን አደረገ? ቀደም ሲል አኩርፈው የነበሩትን የአውስጣጤዎስን ተከታዮች እርቅ እንዲፈጽሙ አደረጋቸው። እንደዚሁም አውስጣጤያን አግሪቱ ሪሲቪንግ ሆሊ ኦርደር ፍሮም ዘ ኢትዮጵያን ፕሬሌስ ይላል። እንግዲህ የአውስጣጤዎስ ተከታዮች ከኢትዮጵያ ቤተክርስቲያን መሪዎችም የካህናት ደግሞ የክህነትን ለመቀበል ማዕረግን ለማግኘትም ስምምነት አደረጉ ወይም ለመስማማት ቻሉ።
ኔክስት ላይ የምትመለከቱት ፈርዘር ሂ አርጊው ቱ ክለርጂ ቱ ፕሬች ክርስቲያኒቲ ኢን ሪሞት ኤሪያ ይላል። እንግዲህ በተጨማሪም ካህናቱ ክርስትናን ራቅ ወዳሉ አካባቢዎች የሪሞት ኤሪያ በሚባሉ አካባቢዎች እንዲሰብኩም አሳሰበ። ወይም ደግሞ ካህናቱ ወደ ሩቅ ቦታዎች ሄደው ሃይማኖትን ለህዝብ እንዲያስተምሩ እንቅስቃሴ ያደረገ። ሂ ኦርደርድ ፒፕል ቱ ኦብዘርቭ ፋስቲንግ ኦን ዌንስዴይ ኤንድ ፍራይዴይ ኤንድ ቱ ጌት ፋዘር ኮንፊሽነር። ምንድነው ሌላኛው የወሰዱት ሜጀርመንት ህዝቡ ሮብና አርበን እንዲጾም እንደዚሁም የንስሐ አባት እንዲይዝ አዘዙ ወይም ደግሞ እንትን ኦርደር ወሰዱ ማለት ነው። ኢ ዲክሌር ፐብሊሽ ኦፍ ኦል ፎርም ኦፍ ፓጋን ወርሺፕ ኢን ሂዝ ኪንግደም ይላል። እንግዲህ በግዛት ውስጥ ማንኛውም አይነት አረጋዊ አምልኮ እንዲቆም፣ ሌሎች ወጣ ያሉ እምነቶች አሉ በግዛት ውስጥ የሚደረጉ ለምሳሌ ከክርስትና ውጭ የነበሩ ጣዖት አምላኪነት፣ ሌሎችም ባህሎች ሙሉ በሙሉ እንዲወገዱ አፖሊሽ እንዲደረጉ ትእዛዝ ተላለፈ ወይም ደግሞ ሜጀርመንት ወሰደ ማለት ነው። ኔክስት ምን አደረጉ ብለን ከተመለከትን ሂ ዲክሌር ዘ ኤቭሪ ክርስቲያን ሹድ ቤር ዘ ኔም ኦፍ ዘ ፋዘር ሰን ኤንድ ሆሊ ጎስት ይላል። እንግዲህ ብራንድድ ኦን ሂዝ ፎርሄድ ይላል። እያንዳንዱ ክርስቲያን የአብ ወልድ መንፈስ ቅዱስ የምንለውን ስም በግንባሩ ላይ እንዲታተም እንዲጻፍ ደነገገ። ወይም ደግሞ ያ እንዲሆኑ ክርስቲያን በሃይማኖት እንዲታወቁ ግንባራቸው ላይ የሥላሴን ስም እንዲታተም ህግ የወጣበት ጊዜ ነበረ። ዘ ሳይን ኦፍ ዘ ክሮስ ኦልሶ ሃድ ቢ ፊክስድ ኦን ኦል ቢሎንጊንግ ኦፍ ዘ ክርስቲያን ኦን ዜር ድሬስ ዜር ኢንስትሩመንት ኦፍ ዋር ኤንድ ኤቨን ዘ ፕሮግስ ይላል። የመስቀል ምልክት እንግዲህ በክርስቲያኖች ንብረታቸው ላይ በተለይ በልብስ በጦር መሳሪያና በእርሻ መሳሪያዎቻቸው ላይ ሁላ ሳይቀር ኢንስትሩመንታቸው ላይ እንዲታተም የተደረገበትን ጊዜ ታስታውሳላችሁ፣ በዚህ ሁኔታ ውስጥ ማለት ነው። ኔክስት ዘ ኪንግ ኢንካሬጅ ስታብሊሽመንት ኦፍ ላይብራሪ ኢን ኤቭሪ ቸርች። ንጉሱ እንግዲህ በእያንዳንዱ ቤተክርስቲያን ውስጥ የራሱ ቤተ መጽሐፍት እንዲመሰረት ያዘዘበት ጊዜ ነበረ። ዲስ ዋዝ ዘ ፎሎድ ባይ ሪቫይለር ኦፍ ሪሊጅን ሊትሬቸር ይላል። እንግዲህ ተከትሎ የሃይማኖት ጽሁፎች እንዲያድጉ ዋነኛ ምክንያት ሆነ፣ ወይም ደግሞ የሊትሬቸሩ ማደግ ማሳያ ነበር የሆነው። ኔክስት ዘርዓ ያዕቆብ ሂምሰልፍ ሮት ሰም ቡክስ ላይክ መጽሐፈ ብርሃን፣ መጽሐፈ ምላድ፣ መጽሐፈ ስላሴ፣ መጽሐፈ ተዓቅቦ ሚስጥር የሚል መጽሐፍት እንግዲህ ዘርዓ ያዕቆብ ራሱ እንደ መጽሐፈ ብርሃን፣ መጽሐፈ ምላድ፣ መጽሐፈ ስላሴ ያሉ መጽሐፍታትን እንግዲህ አስተዳዳሪ ብቻ ሳይሆን ጎበዝ ጸሐፊም ነበረ፣ ጽፏል ወይም ደግሞ አበርክቷል ማለት ነው። ሰም ፓርት ኦፍ ተአምራት አሉ እንደ የማርያም ተአምረ ማርያም የሚባሉ አንዳንድ ክፍሎች እንግዲህ ከአረበኛ ወደ ግዕዝ ተተርጉመዋል ተብሎ ይታመናል። በዚህ ዘመን የታምረ ማርያም መጽሐፍታት ከአረበኛ ቋንቋ ወደ ግዕዝ እንዲተረጎም የተደረገበትን ሁኔታ ትመለከታላችሁ። ነምበር ኦፍ ሙስሊም ሱልጣኔት ኢመርጅን ሲን 14 ሴንቸሪ ይላል። እንግዲህ በ14ኛው ክፍለ ዘመን መጀመሪያ በርካታ የእስልምና ስልጣኔዎችም የመጡበት ወይም የተከሰቱበት በተለያየ ግዛቶች የታዩበት ሁኔታ ተፈጠረ። ይህም እንግዲህ ትሬድ ዋዝ ቦዝ ሜጀር ሶርስ ኦፍ ላይቭሆልድ ኤንድ ዘ ስቴት ፎርሜሽን ኦፍ ዘ ሙስሊም ሱልጣኔተርስ። ሙስሊም ሱልጣኔቶች ላይ እንግዲህ ለእስልምና ሱልጣን ዋነኛ የኑሮ ምንጫቸው የነበረው የመንግስት ስርዓታቸው መሰረት የነበረው ንግድ እንደነበር ነው የሚነገረው። ትሬድ ኦልሶ ዘ ሜጀር ሶርስ ኦፍ ዘ ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ሙስሊም ሱልጣኔት። እንግዲህ በሙስሊም ሱልጣኔት እና በክርስቲያን አገዛዙ መካከል በነበረው ኮንፍሊክት ውስጥም ትሬድ ከዚህም በዘለለ የራሱ የሆነ ሚና ነበረው፣ ወይም ለግጭታቸው እንደ ዋነኛ ዋርሴል ነበራቸው፣ ወይም ደግሞ ዋነኛ ምክንያት ነው። ትሬድ ኦልሶ ሜጀር ኮንፍሊክት ነው አለን። ከዛ በኋላ the ones of the strongest Muslim sultanate emerged along trade route and resistant to Christian kingdom until the second half of 16th century was the sultanate of Adal ይላል። በንግድ መስመሮች ላይ ተመስርቶ እንግዲህ በ16ኛው ክፍለ ዘመን አጋማሽ ላይ የክርስቲያን መንግስት ሲቋቋም ጠንካራ ከሚባሉት መካከል እንግዲህ አንደኛው የአዳል ነው፣ ወይም ደግሞ የሱልጣኔት ኦፍ ኢመርጅ ያደረጉት መካከል በጣም ትልቅ የሚባል ስልጣኔና ፓወር ነበረ ማለት ነው። ዜላ ሰርቫዝ ሜን ትሬድ አውትሌት ኤንድ ኦልድ ሲቲ ስቴት ኦፍ ሞቃዲሾ ኤንድ ብራቫይን መርካ ዊ ዩዝድ ቱ ዘ ፖርት ፎር ኢንትርላንድ ይላል። እንግዲህ ዜላን ዋነኛ የንግድ መውጫ አድርገው ይጠቀሙ ነበር። የቆዩ የሞቃዲሾ እንደዚሁም ብራቫና መርካ ከተሞች ለሀገር ውስጥ ንግድ እንደ ወደብ እያገለግሉ የነበሩ፣ በዚህ አካባቢ ይደረጉ የነበሩ የንግድ እንቅስቃሴዎች በእነዚህ ይደረጉ እንደነበር ትመለከታለች። ከዚህም በተጨማሪ ዊዝ ሪቫይቫል ኦፍ ትሬድ ዲፍረንት ታውንስ ኤንድ ትሬድ ሴንተርስ ኢመርጅድ አሎንግ ዘ ሩት ፍሮም ዜላ ቱ ዘ ኢንቴሪየር ይላል።
እንግዲህ ከዚህ በተጨማሪ የንግድ እንቅስቃሴያቸው ሲያንሰራራ ከዜላ ወደ ሀገር ውስጥ በሚወስዳቸው መንገዶች ላይ የተለያዩ ከተሞች የንግድ ማዕከላት እንዲፈጠሩና ትሬድ ፓዝ እንዲፈጠር ንግድ ሲፈጠር በራሱ ከቦታ ቦታ እቃዎቹ እንዲንቀሳቀሱ ትሬድ ፓዞች ይፈጠራሉ፣ ነጋድራሶች ይኖራሉ። ይሄ እንዲፈጠር አደረገ። In traveler account and chronicles refer to those towns and ruins of Musk and residents of Mark, the existence of market center which followed and served as a trade costs ይላል። እንግዲህ የመንገደኞች ማስታወሻዎች እንደሚገልጹት እንደዚሁም ታሪካዊ መዛግብት እንደሚያሳዩት ከተሞችን ይጠቅሳሉ ወይም ደግሞ አስቀምጠዋል። እንግዲህ የመስጂዶች የመኖሪያ ቤቶች ፍርስራሾች እንግዲህ የንግድና የባህር ዳርቻዎች የሚያገለግሉ የገበያ ማዕከላት እንደነበሩ የእነሱ ማስታወሻ መጽሐፍታት ውስጥ ተቀምጧል። የድሮ መዛግብቶች እንደሚገልጹት ከሆነ ለምሳሌ ጅግጅጋ ኤንድ ዘ ሃይላንድ ኦፍ ሀረር ኤንድ ቸርቸር ኢትስ ቱ ዘ ማርኬት ታውን ኤንድ ሰርቭስ አዝ ዘይላ ሩት ይላል። ጅግጅጋና የሀረር እንደዚሁም የጨርጨር ደጋማ ቦታዎች ለዘይላ መስመሮች ያገለግሉ ደግሞ ሩት ታውን ነበረ ወይም ደግሞ የንግድ መስመሩ ይነካቸው ነበረ። እንደ ዋነኛ የንግድ መተላለፊያ ምስክር ነበሩ ወይም ማሳያ ተደርገው ያዩዋቸው ነበረ ማለት ነው። ሶስ ኢንክሉዲንግ ዋዝ ገበያ የሚባለው እንግዲህ ዌስተርን ሸዋ አካባቢ የሚገኘው ፌመስ ማርኬቶች አሉ እንደነ ፈተጋር፣ ዳዋሮ፣ ሀረር ሩትን የሚነካ ነው። ፈተጋር የዳዋሩና የሀረር ሩትን የሚነካ መስመር ነው። ለምሳሌ ሱቅ ወይዘሮ የሚባል ኦልድ ታውን አካባቢ ይገኝ የነበረ እንደዚሁም ሱቅ አምጃ የሚባሉ ቦታዎችን ትመለከታላችሁ። እንግዲህ ይህም መስመር ተከትለው የሚሰሩ በድሮ ዳሞት አካባቢ የሚገኙ ሱቅ ወይዘሮ፣ ሱቅ ማጃ እንደዚሁም ደግሞ በኢፋት ሀውሳ አካባቢ መስመር ላይ የሚገኙ እጅግ ታዋቂ የገበያ ማዕከላት እንደዚህ እንደነ ገንዳ ባሉ አካባቢ የሚገኙትን ትመለከታላችሁ። በዚህ መስመር ውስጥ ያሉ የንግድ እንቅስቃሴ ሴንተሮች ነበሩ እነዚህ ማለት ነው። ከነዚህ መካከል እንግዲህ ገንዲያ ባሉ ዊዝ ላርጀስት ኢንሃቢት ባይ ዘ ሙስሊም ኤንድ ክርስቲያን መርቸንት ሰርቪንግ ዘ ኪንግ ኤንድ ሱልጣናት ኤጀንትስ ይላል። ገንዲያ ባሉ የሚባለው በብዛት ለነገስታቱና ለሱልጣኔቶቹ እንደ ወኪል ሆነው በሚያገለግሉ ሙስሊሞችና ክርስቲያኖች መካከል የገበያ ነጋዴዎች መካከል የተሞሉ ናቸው። እንዴት ብለን ከተመለከተን እንግዲህ የአካባቢ ሙስሊሞች ክርስቲያኖችንም ነጋዴዎች አብረው የሚኖርበት ወይም ደግሞ አብረው ይሰሩበት የነበረ የሀገሪቱ ክፍልና የንግድ መስመር እንደሆነ ነው የምትመለከቱት። አዘር ቢግ ማርኬት ታውን ኢንክሉዲንግ ዶዋንዞ ሊንክድ ኤንድ ሜዲቫል አማራ ዊዝ ሀውሳ የሚባል አካባቢ አለ። እንግዲህ ቀደም ሲል ከነበሩ የንግድ ቦታዎች ወይ ደግሞ ይገለጹ ከነበሩት መካከለኛ አካባቢዎች እንግዲህ በአማራ የሚገኘው ሀውሳ የሚባል ቦታ ያለውን ትመለከታላችሁ። በአሁኑ ወረኢሉ አካባቢ የሚገኝ ማለት ነው። ይሄ ቆርቆራ ቆሬት አካባቢ ከወልዲያ በስተሰሜን የሚገኝ በደቡብ ትግራይ የሚገኙ እንደነ ማንዳ ላይ የሚገኙ አካባቢዎች የነበሩ ናቸው። ወይም ደግሞ የንግድ ሴንተሮች ሆነው አገልግለዋል ወይም ይጠቀሙባቸው ነበር። ዘ ታውን ደብረዋ ኢዝ ዘ ሴት ኦፍ ባህር ነጋሽ ሎርድ ኦፍ ሴ ኤንድ አስመራ ዌር ዘ ቱ ኢምፖርታንት ኢንተርፖርት ኦፍ ካራቫንስ ኢን ዘ ሂንተርላንድ ኦፍ ምጽዋ ይላል። እንግዲህ የባህር ነጋሽ ወይ ደግሞ በባህር ነጋሽ የባህር ጌታ የሚባለው መቀመጫ የነበረችው እንግዲህ ደብረዋ የምትባለው ቦታና አስመራ እንግዲህ በምጽዋ የንግድ መስመር ላይ ለሚጓዙ ነጋዴዎች ሁለት አስፈላጊ የማረፊያ የንግድ ቦታዎች ነበሩ የሚያገለግሏቸው ነበር። እንግዲህ በሰሜን በኩል ወደ ምጽዋ ለሚወስደው መስመር እንግዲህ ደብረዋን እስከ አስመራ ድረስ ለንግድ ተሳፋሪዎች በጣም አስፈላጊ የሚባል ከተማ ነበር ወይም መዳረሻቸው ያድርጓት ነበረ ነው የሚለው። ሌላኛው ሙስሊም ሱልጣኔት had significant control over trade route. They passed through ዘይላ due to their geographic proximity, although they consist by Solomonic kingdom ይላል። እንግዲህ የእስልምና መንግስታት እንግዲህ ለአካባቢው ቅርብ በመሆናቸው በዜላ ለሚያልፉ የንግድ መስመሮች ላይ ከፍተኛ ቁጥጥር እንዲያደርጉ አድርጓቸዋል። ወይም ደግሞ ሰለሞናዊ መንግስታዊ ላይ የነበራቸው ቁጥጥር መንግስት ላይ ያላቸው ቅርበት በተለይም በዚህ የንግድ ሩቱ አካባቢ ትልቅ ተሳትፎ እንዲኖራቸው የራሱ የሆነ ሲግኒፊካንሲ ነበረው። እንግዲህ የዜላ መስመር መቆጣጠራቸው እስልምና መንግስት ሱልጣኔት ተቆጣጥረው የነበሩት እነሱ ናቸው። ነገር ግን የክርስቲያን መንግስት ቦታውን ለመያዝ ይፈልግ ወይ ደግሞ ኢንተረስቱ ነበረው ተብሎ እንመለከተዋለን ማለት ነው። እንግዲህ በኔክስት ሊስናችን ስንገናኝ ሪቨለሪ ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሙስሊም ሱልጣኔት የሚለውን ከኢንተረስታቸው ተነስተን ከዜላ መስመር ቁጥጥር ፍላጎት ጋር ተያይዞ በክርስቲያን ኪንግደም እና በሙስሊም ሱልጣኔቶች መካከል የተደረጉ ኮንፍሊክቶች ምን ይመስላሉ የሚሉትን እስከ ዩኒቱ ማብቂያ ድረስ እንከታተልና ዩኒት 4ን በዚህ የምናበቃ ይሆናል ማለት ነው።